የህይወት ግብህ ምንድን ነው? አንድ ጥያቄ ሊጠይቅህ። ለወደፊት ምን ለመሆን ትመኛለህ? ከዓመታት በኋላ ራስህን ምን ላይ ማግኘት ትፈልጋለህ? ራዕይህ ምንድን ነው? ግብህስ የት መድረስ ነው? ባለ ራዕይ ሁን። ራዕይ ማለት የምንፈልገውን ነገር ቀድመን በአይነ ህሊናችን መመልከት ማለት ነው። ተሳክቶ ማየት የምንፈልገው ነገር ቀድመን መጸነስ ነው። ያለ ራዕይ ያለ ዓላማ የሚጓዝ ሰው አቅጣጫ ጠቋሚ ኮምፓስ ሳይኖረው ውቅያኖስ ውስጥ በሚቀዝፍ መርከበኛ ይመሰላል። ካፒቴኑም ሆነ ተሳፋሪዎች የት ለመድረስ እንዳሰቡ ግልጽ አይሆንላቸውም። ከሂደት በኋላ አይደለም ወደፊት መቀጠል፣ ወደ ነበሩበት ቦታ እንኳን እንመለስ ቢሉ ትክክለኛውን አቅጣጫ ማግኘት አዳጋች ይሆንባቸዋል። አዎ መዳረሻቸውን ብቻ ሳይሆን መነሻቸውም ሊያጡ ይችላል። ህይወት ያለ ዓላማ ምን ይመስላል? ህይወት ያለ ዓላማ የሚኖር ሰው እንዲህ ይመስላል እንበልና አንድ የፕሪሚየር ሊግ ላይ አንቱታን የተቻሩ ሁለት ተጫዋቾች የያዘ ሁለት ቡድኖች ለከባድ ፍልሚያ ወደ ሜዳ ገብተዋል። ጨዋታው ከመጀመሩ በፊት የጎሉን ብረቶች፣ መረቡን እንዲሁም የጎሉን መስመሮች ብናነሳቸው ብናጠፋቸው ምን ሊሆን ይችላል? ተጫዋቾችስ እንዴት ጎል ማግባት ይችላሉ? ኳስንስ ወደ ምን ይመቱታል? ተከላካይና አጥቂ የሚባል ነገርስ እንዴት ይኖራል? የበረኛ መኖርስ ምን ትርጉም አለው? አዎ ይህም የመላምት ህይወት ለሚገፋ ሰው የቀረበ ምሳሌ ነው። አብዛኛው ሰው ያለ ዓላማ ተራ ህይወት እየገፋ ይገኛል። በምድራዊ ቆይታዬ ማሳካት የሚፈልገው ምንድን ነው ብሎ ራሱን ጠይቆ የማያውቀው ቤት ይቁጠረው። ሌሎች ደግሞ ላንኳኳው ሁሉ በር ይከፍታሉ፣ ለደወለው ሁሉ ይመለሳሉ፣ ወደ እነሱ ለመጣው ነገር ሁሉ ክፍት ናቸው። ነገሮችን ከዓላማቸው አንጻር የመቃኘት እድል የላቸውም። ምክንያቱም ማነጻጸሪያና መመዘኛ የመሆን ዓላማ ቀድመው አላስቀመጡምና። ማህተመ ጋንዲ እንዲህ ይላል፣ የየዕለት ተግባራችን በህይወታችን ቀዳሚነት የሰጠነውን ነገር ጠቋሚ ነው ማለታቸው ለዚህ ነው። ነገር ግን ከፊት ለፊት የመጡ አጋጣሚዎችን ተከትለን የምንነፍስ ከሆነ በህይወታችን ቅድሚያ የሰጠነው ነገር እንደሌለ ይጠቁማል። ህይወታችንን ከዓላማ አንጻር ያልተቃኘ መሆን ያመለክታል። ለዚህም ነው የተሳከረ ህይወት እየገፋን በአንድ ወገን የገነባነውን በሌላ ወገን የምናፈርሰው፣ ከወደፊት ይልቅ ወደ ኋላ የምንራመደው፣ ከትናንቱ ህይወታችን ያልተሻለ ህይወት የምንፈልገው፣ ለዓመታት ጉልበታችንን፣ ጊዜያችንን እንዲሁም ገንዘባችንን ያፈሰስንበት ቁም ነገር ለጊዜያዊ ስሜት ስንል አፈር ደም የምናበላው፣ ለዘመናት የገነባነውን ጓደኝነት የምንድደው፣ የሞቀውን ትዳራችን የምንበትነው። ይገርማል። በተከፈተው በር ሁሉ ዘው ብለን እንገባለን። የተገኘውን ሁሉ እንመገባለን። ፊት ለፊት የመጣን ስራ ሁሉ እንሰራለን። ይህ ነው መሪ የለሽ ህይወት የምንለው። ስለ ተራ ሰው ሰምተህ ታውቃለህ? እርሱ ማን እንደሆነ ነገሩ እንዲህ ነው። ይኸው አጭሩ የህይወት ታሪኩ። ተራ ሰው በህይወታቸው ለየት ያለ ግብ ካልነበራቸው ሁለት ወላጆች ተወለደ። ያለ ዓላማ ማደገ። በህይወትም እንደ ማንኛውም ህፃን ልጅ ትምህርት ቤት ገባ። ከዚያም የሁለተኛ ደረጃ ትምህርቱን አጠናቀቀ። ትንሽ ቆይቶ ተራ የሆነ ስራ ፈልጎ ተራ ህይወት መምራት ጀመረ። በሂደትም ብቸኝነት ስለዳበተው ተራ ሚስት አግብቶ ተራ የሆኑ ልጆች ወለደ። እነሱም ያለ ዓላማ ተራ ህይወት እንዲኖሩ አደረጋቸው። እድሜውም በዚሁ መልኩ ገፋ። በመጨረሻም ተራ ሰው ተራ ህይወት ኑሮ ተራ ማማት ሞተ። ይህ የብዙዎቻችን ህይወት ቁልጭ አድርጎ የሚያሳይ መነጽር ይመስለኝ። ታዲያ አንተስ ማነህ? የት መድረስ ነው የምትፈልገው? በህይወትህ ምን አሳክተህ ማለት ትፈልጋለህ? አሁን የያዝከው መንገድ ወዴት ያደርስሃል? መንገዱ ወዴት ይወስደኛል? ከረዥም አሰልቺ ጉዞ በኋላ ኤሊ ሁለት መንታ መንገድ ላይ ደረሰች። የትኛውን መንገድ መከተል ይሻለኛል ስትል ራሷን ጠየቀች። ጥሩ አጋጣሚ ሆነና ከመንታ መንገድ ዳር ድመት ስጋ ጋር እየተፋለመች አገኘችው። እባክህ ድመት፣ ከዚህ ተነስቼ ቤት በኩል መሄድ እንዳለብኝ እንድትነግረኝ ትችላለህ? ስትል ትንፋሿን ቆረጥ እያለ ለድመት ጥያቄ አቀረበች። ድመቷ እንዲህ አለችው፣ ይህንን የሚወስነው የት ልትሄጅ እንደፈለግሽ ስትነግሪኝ ነው ስትል ጥያቄዋን በጥያቄው መለሰችለት። እኔ ወዴትም ብሄድ ግድ የለኝም አለች ኤሊ በድካም መንፈስ ተውጣ። እንዲህ ከሆነማ ሁሉም መንገድ ወደምትፈልገው ያደርስሻል አለና ወደ ስጋው ተመለሰ ድመቱ። ይህ ማለት መዳረሻ ቦታውን ላልወሰነ ሰው መንገድ ሁሉ ይመራዋል እንደመባለው ነው። አንተስ የት እየሄድክ ነው? ራስህን ከ10 ዓመት በኋላ ምን ላይ ማየት ትፈልጋል? ልታሳካው የምትጓጓለት የህይወት ግብ ቀርጸሃል? እያንዳንዱ እንቅስቃሴ ከዚህ ዓላማ አንጻር የተቃኘ ነው? ዛሬ ለነገ ለቀረጽከው ዓላማ ግብአት እየሆነህ ነው? ስቲቨን አር ኮቨን የስኬታማ ሰዎች 7 ልማዶች በተሰኘ መጽሐፋቸው ዓለም ያውቋቸዋል። በታሪክ ላይ የስኬት ሸኛ የሆኑትን ግለሰቦች ለዓመታት እንዳጠኑና እነዚህ ታላላቅ ስኬታማ ሰዎች የሚያመሳስላቸው 7 ልማዶች
ባህሪያት እንዳላቸው በመጽሐፉ በስፋት አትቷል። ከነዚህ 7 ልማዶች የመጀመሪያው ተነሳሽ ሁን። ቢ ፕሮአክቲቭ ማለትም ለህይወትህ ኃላፊነት መውሰድ አለብህ። አንተ የህይወትህ ሹፌር እንጂ ተጓዥ መንገደኛ አይደለህም ሲል ሁሉም ሰው ነፃ ምርጫ እንደተሰጠውና ለውድቀትም ሆነ ለስኬቱ ራሱና ራሱ ብቻ ተጠያቂ እንደሆን አመላክተዋል። መንገድ ላይ እየተጋፋህ ስትሄድ ሰዎች ምን ያህል ጊዜ ገጭተውሃል ወይም ረግጠውሃል? በዚህ ጊዜ ምንድነው የምታደርገው? መጥፎ ቃል ትመልሳለህ? ቀኑን ሙሉ እንደተናደድክ ትውላለህ? ወይንስ ችላ ብለህ በፈገግታ አልፈሃቸው መንገድህን ትቀጥላለህ? አሁንም ምርጫው ያንተ ብቻ ነው ሲል ያክላሉ። መበሳጨት አሊያም በትዕግስት ማለፍ ምርጫ ነው። ተራ ህይወት መግፋት አሊያም ወደ ስኬት መቅናት ምርጫ ነው። ህይወትን በዓላማ መርቶ የስኬት ማማ ላይ መውጣት አሊያም ትርጉም የለሽ ኑሮውን መግፋት ምርጫ ነው። ለፈጣሪህ ትእዛዝ ማደር አሊያም ከትእዛዙ ማፈንገጥ ለአንተ የተተወ ምርጫ ነው። ያሻ ሰው ይመን፣ ያሻ ሰው ይካድ። የፈጠረን ፈጣሪ ለውጫዊ ተጽዕኖዎች እውቅና አልሰጠም። ሰይጣን አሳሳተኝ፣ ነፍሴ ገፋፍታኝ፣ ምድራዊ ንዋይ አማሎኝ፣ ጓደኞች ያዘናግተውኝ፣ ያደግኩበት አካባቢ ተጽዕኖ ፈጥረውብኝ የሚሉ ምክንያቶች በትንሣኤ ቀን ተቀባይነት የላቸውም። ሁሉም ሰው በነፍስ ወከፍ ተጠያቂ ነው። የሰው ልጅ በዚያ ቀን ባስቀደመውና ባስቆየው ሁሉ ይነገራል። በእርግጥም ሰው በነፍሱ ላይ አስረጅ ነው። አካሎቹ ይመሰክሩበታል። ምክንያቱም ሁሉም ቢያመጣ እንኳን አይሰማም፣ ተቀባይነት የለውም። ለህይወትህ ተጠያቂ አንተ ነህ። ለውድቀትህ ኃላፊነት የምትወስደው አንተ ነህ። ጓደኞችህ፣ የሥራ ባልደረቦችህ፣ ምስትህ፣ ልጆችህ፣ ጎረቤትህ ሲያበሳጩ መበሳጨት መብትህ ነው። አለመበሳጨትም በእጅህ ነው። የምትሞትበትን ቀጠሮ መወሰን አትችልም። የኑሮህን ሁኔታ የመምረጥ ዕድል ግን በእጅህ ነው ይሉናል ጆን ፔነር። በአጭሩ አንተ የህይወት ሹፌር እንጂ ተሳፋሪ አይደለህም። ሁለተኛው የስኬታማ ሰዎች ልምድ አእምሯችን ከቋጫው ሲል እርምጃችንን መጀመር። በቀላል አገላለጽ መጨረሻህን ወስነህ እርምጃህን መጀመር ማለት ነው። በዚህ ነጥብ ላይ የህይወታችንን ሹፌር እኛው እንደመሆናችን መጠን የት እንደምንሄድ እንደምናውቅና የመንገዳችንን ካርታ ቀድመን እንድንደፍቅ ይመክሩናል። 3 መጨረሻችንን ወስኖ መንቀሳቀስ። ሲንኬቭ የአባቱን መጽሐፍ ለወጣቶች የበለጠ በሚገባ መልኩ አዘጋጅተውታል። በእርሱ እምነት የአባቱ መጽሐፍ ለወጣቶች ከባድ አሰልቺ እንደሆን ያምናል። ነገር ግን የአባቱ መጽሐፍ ካለው ፋይዳ አንጻር በመጽሐፉ የተቀመጡ መሪሆች በቀላሉ አቀራረብ ቢቀርቡ ህይወት እንደ ቀድሞ የመብረቂያ መስክ መሆኗ ቀርቶ ጥቅጥቅ ያለች ደን ለሆነባቸው ወጣቶች አቅጣጫ ጠቋሚ ሊሆን ይችላል ብሎ ያምናል። 4 ሁሉም ነገር ሁለቴ ይፈጠራል። አእምሮህ ከቋጨው ስዕል እርምጃህ ጀምር የሚለው አባባል የመነጨው ሁሉም ነገር ሁለቴ ይፈጠራል ከሚለው መርህ ነው። መጀመሪያ አእምሮህ ውስጥ ሜንታል ክሬሽን ሲሆን ሁለተኛው ደግሞ በገሃዱ ዓለም በድርጊት ይፈጠራል፣ ፊዚካል ክሬሽን። ለምሳሌ ቤት ለመስራት ብንነሳ መሐንዲስ መጀመሪያ የቤቱን ዲዛይን አእምሮ ውስጥ ይቀርጸዋል። ከዚያም አእምሮ ውስጥ የተቀመጠውን ንድፍ ብሉፕሪንት ወረቀት ላይ ይሰፍራል። ከዚያም ምድር ላይ ግንባታው ይጀመራል፣ ፊዚካል ክሬሽን። ክቡራትና ክቡራን ይህ ምዕራፍ 3 የህይወት ግብህን ቅረጽ ከተሰኘ የኡስታዝ ያሲን ኑር መጽሐፍ ያቀረብኩላችሁ የህይወት ግብህ ምንድን ነው የተሰኘ ምዕራፍ 3 ነበር። ምዕራፍ 3 ላይ ደግሞ 3 ነጥቦችን ነበር በስፋት ያየ ነው። አንደኛው ባለ ራዕይ ሁን ነበር። ሁለተኛው ህይወት ያለ ዓላማ፣ መጨረሻህን ወስነው መንቀሳቀስ። አራተኛው ደግሞ ሁሉም ነገር ሁለቴ ይፈጠራል የሚሉ ነጥቦችን በምዕራፍ 3 አይተናል። በቀጣይ ደግሞ ምዕራፍ 4ን ይዤ ቀርብላችኋለሁኝ። እስከዛው ግን መጽሐፉን ከመጽሐፍት መዳበር ገዝታችሁ ብታነቡ ትላለሁኝ። ቪዲዮውን ሼር፣ ላይክ በማድረግ ብዙሃኑ እንዲደርስ የበኩላችሁን ተወጡ። ሰላማችሁ ይብዛ። ሀሳብ አስተያየት ካላችሁ ኮሜንት ላይ ልትሰጡኝ ትችላላችሁ። እናመሰግናለን።